ሮሚ ሀቢባ አካውንት ተዘጋ። ልሳኗ የሚዘጋ እንኳን አካውንቷ ምን አገባኝ። ጥጋብኛ መጨረሻው ይሄን የሚያጋጥመው በጥጋቧ ልክ በተንጫጮላት በሳቋላት ልክ ቀብጣለች። ገና ጉሮሯ ይዘጋል። ትቢተኞች እንደዚህ ነው የሚዘጉት። ገና ትዘጋለች። የጥጋቧ ልክ እዛ ስለደረሰ ነው ዋጋዋን ያገኘችው። እግዚአብሔር አምላክ ያያል። ወይ ከሙስሊም አልሆነች ወይ ከክርስቲያን አልሆነች። የክርስቲያኑ ድፍረቷ ለሙስሊም ያላት ድፍረቷ ገና ትዘጋለች። የሃይማኖትን አልባሳት እንኳን ክብር የሌላት እንደማተርዋት ልንገራችሁ። ጴንጤም ቢሆን ኦርቶዶክስም ቢሆን ሙስሊምም ቢሆን እኔ ለሁሉም ሃይማኖት ክብር አለኝ። ሃይማኖቴን እስካነካ ድረስ ማንንም አነካም። ነገር ግን ሙስሊምንም ቢሆን ሃይማኖቴ ባይሆንም በኒቃብ የተነሳ ብዙ ነገር ተፈጥሯል። ጉራጌ ክልል ኒቃብን የሚያክል የሙስሊም መከበሪያ የሆነውን ልብስ ገዝቼ ቲክቶክ እንዳያቀኝ ፊቴን እከልላለሁ። ደግሞ የምትነግራት እኮ ሙስሊሟ ናት። አንድ ሲምቢሮ አለች የቀጨጨች እዛ ልትሞት የደረሰች ሀቢባ። በቃ ካላወቀሽ እንደው ማሰባቸው እንኳን እንደ ሙስሊም ጭንቅላቷ ደንቆሮ የእሷ የድንቁርና መሸፈኛ ነው። ኒቃብ አርጊና ትላታለች። ያቺ ቅሪ በላይ ሙሉውን ነው። ይችስ ኒቃብ ባረግ እኮ ፀጉሬን አወጣዋለሁ። ይህንን የበሰበሰ የአንድ ብር ዊግ ለማሳየቅ ዊጌን አወጣዋለሁ። ይሄ ንቀት ነው። ሚዲያ ላይ ነው ያለሽው። ሚዲያ እስከተጠቀምሽ ድረስ ሃይማኖትን የሚያክል ነገር በዚህ መልኩ መዳፈር ዋጋ ያስከፍልሻል ሀቢባ፣ ዋጋ። እኔ እንኳን ኦርቶዶክስ ነኝ። እመቤቴን የምትናገሪውን ነገር ግን ብታቂ ይሻልሻል። በጣም ሃይ ተጨበጨበልሽ፣ ጥግ አልፈሻል። ከአፍሽ የሚወጣው ደደብ መሀይም ስለሆንሽ አይገባሽም። መሀይም ስለሆንሽ በዚህ መልኩ ሃይማኖት መዳፈር አትችይም። በዚህ መልኩ የጉራጌን ህዝብ መዳፈር አትችም። ከግለሰቦች ጋር ልትጣይ ትችላለሽ። ይሄ የምትረግጩ ልክስክስ የሆነ አፍሽ ግን ሙስሊም በሃይማኖቱ አይቀልድም። አንገትሽን ቀልተው ነው የሚያስቀምጡሽ። ክብር ይኑርሽ። ከዚህ በፊት እኮ ብዙ ነገር ተናግረሽ ታልፈሻል። ብዙ ነገር ታይተሽ ታልፈሻል። እኔ ልጆቼ ኦርቶዶክስ የሆኑት የባሌ ስነ ምግባር በጣም ጥሩ ስለሆነ እዘ ክርስቲያን የሱ ስነ ምግባር ቆንጆ ሆነ ክርስቲያን ሆኑ አይባልም። የሙስሊም ስነ ምግባር መጥፎ ነው እያልሽ እያስተላለፍሽ ነው በቻይንኛ። ወይ ስትገቢ እኔ ክርስቲያን ሊሆን ወይ ደግሞ የምንወልዳቸው ልጆች ክርስቲያን ሊሆኑ ስለተነጋገርን ክርስቲያን ሆኑ። የኔ ባለቤቴ ስነ ምግባሩ ምኑ ለምነሽ ስላገባሹ አይደለም። እንደውም እሱ አልፈለገም እንጂ እንዳንቺ አይነት ጢንዚዛ ወደ ኦርቶዶክስ መጥቶ የባሰ ሚካኤል የረገጠውን ሴጣን ወደ እኛ ከምናመጣ ብሎ እንጂ ድፍን ብለሽ ክርስቲያን ለመሆን ምንም የቀረሽ የለም። ረመዳን 30 ረመዳን ካልሆነ ሙስሊም እንዲህ ብድ ብሎ ጨፍሩ ውስጥ ጠጥቶ የሚጨፍር ሴት የለም። ለሞዛውም ሶሻል ሚዲያ ላይ እናንተና እንኳን እኛ ሀገር ያለችው እንኳን ሄዱ ምንድነው ለጥምቀት ሄዱ ተብለው ስንት ነገር ነው የወረደባቸው። አንቺ እኮ 95% ኦርቶዶክስ ነሽ፣ 5 ነው የቀረሽ። ደግሞ እኮ ነው የሚያስቁኝ የሷ ደጋፊ ቅናት ነው። ምኗ ላይ ነው የምቀናው? ምን አላት የሚቀና? ግሬሳ ሰብስባ ከባሎቻቸው ጋር እንዴት እንደሚያረጉ እንዴት እንደወጡ ከላይ እንደሚወጡ ባሌ ሲስመኝ ለሃጩ ጠብጠብ ይልብኛል፣ ባሌ ሲስመኝ እንዲያረገኛል፣ የማልፈልገውን ነገር እሙሙዬ ላይ ከታለው ብሎ እንትኔ ላይ ከተተው አይነት ጫውታ የምታወራ ሴት ሰብስቤ ባዋራ የኢትዮጵያን ሕዝብ ተክላላ እዚህ ጋር ቁጭ አድርገው ስራ አስፈትቼ የእሱ አይነት ሰው ለመሆን ደደብሞን ብቻ ነው የሚጠይቀው። ደደብና ስራ ፈት ለልጆቿ እንኳን ለወለደችው ኤቭሪዴይ ሽሻም ቢሆን ከልያ ላቅም ጫትም ቢሆን እየነገርኳችሁ ነው የምቅመው አለች አይደል? ለልጆችሽ ጊዜ የለሽም። እስቲ ልጆችሽን የትኛውን ፓርክ ወስደሽ ስታጫውቺ ነው? ከትምህርት ቤት መጡ ሃይ ብለሽ እዛ ጋር ተወረውሪያቸዋለች። ዳሲት ልጆች ፓርክ ይዘሻቸው ስታጫውቺ አይቻላቅም። ሀገራችሁ ፓርክ የለም። እኔ ልጆቼ አሁን ራሳቸውን ችለው ልውሰድ ብለው አይሄዱ። በልጅነት ግን እኔን የምታየኝ እንደ ሕፃን ልጅ አብሬያቸው
ሸርታቴ ስጫወት ዥዋዥዌ ስጫወት ነው የምውለው። አንቺ እዛ እንትን ውስጥ ከተሻቸው ለልጆችሽ ጊዜ የለሽ፣ ምን ጊዜ የለሽ። በሶሻል ሚዲያ ገንዘብ ልብ ይሰክሩ፣ ልብ ይሰብሮ 7 ቀን ድድሽን ስታሰጭ ከዛ ከብር ይሄ የሶሻል ሚዲያ ብር ሱስ የተነሳ ፊትሽን በኒቃብ ልሸፍኝና ፀጉርሽን ልትለቂ ሰው በሚያከብረው በሃይማኖቱ ዕቃ አንቺ ቲክታክ ገንዘብ ልትሰበስቢበት ገና የተኛን ሁሉ ቀስቅሼ ነው ማሳድምብሽ። ከፈለግሽ አርፈሽ ካልተቀመጥሽ ጉራጌን ይቅርታ እስካልጠየቅሽ ድረስ መቼም አንፋታሽም። ጉራጌን ወተሽ ይቅርታ ጠይቂ። ገብታችሁ ሃይ ሃይ የምትላችሁ የጉራጌ ጠላት ናችሁ። እየነገርኳችሁ ነው። የጉራጌ ጠላት እንደ ህዝብ አስቀይማለች። ይቅርታ ጠይቂ ነው የተባለችው። ገብታችሁ ሀቢዬ አይዞሽ አይዟችሁ የምትሏት እውነት ወዳችኋት ነው እንዴ? ለምን የዛኔ ነው የቆምኩላት ጊዜ አልገባችሁም? ለምን ዮኒ ማኛ ሲነሳባት ሞጣ ሲነሳባት እነ ጆከር ጃፒ ማነው እዮዳብ ጂጂክያ እቺ ምንድናት ዋኖፌ ነው እኔ ነፍቼ የምትለው ሴት ያችኛው አንደኛዋ ደግሞ አለች አንድ ቅራቅቦ አንዳንዴ ጤነኛ አንዳንዴ ሰው የሚያረጋት ምናምን ተሰብስበው ሁሉም ሲነሱባት እኔ ተነስቼ አትችሉም ብዬ ሳስቆማት የነበራችሁ የዛኔ ለምን ትፈራችኋቸዋላችሁ? ስለሚወድ ሮማን አትነካንም ብለሽ ነው አይደል? በየተራ ሄድብሻለሁ። በየተራ የጉራጌ ጠላቶች ናችሁ። የጉራጌ ጠላት አሽቃባጭ ማለት ነው። አናፍጫ አናፍጬ ነው የምጥላችሁ እያንዳንዳችሁ። የስ የጉራጌ ጠላት ሎስት ቤት የሙስሊሙም ዳቢሎስ የኦርቶዶክሱም ዳቢሎስ እሷ ጋር ነው ተሸክሞ ያሉት። ከሁለቱም የተባረረ ዳቢሎስ አናቷ ላይ ቁጭ ብሎ አይደለም ይቅርታ ምን አገባኝ ባትል ያሳዩታል ጉራጌዎቹ። እኔ ጉራጌን ወካይ አይደለሁም። እኔ ራሴ የጉራጌ ስነ ምግባር አይደለሁም። አንዳንድ ጉራጌዎች ተናደው እኛን አትወኪንም ይሉናል። እውነታቸውን ነው። ጉራጌ በርቸ የሚፈራ ነው። የጉራጌ ለማኝ ለመጀመሪያ ጊዜ ሚዲያ ላይ እሷ ናት ያለችው። ለማኝ የብር ብላ ወታ የተከበረውን የሙስሊም እንትን ኒቃብ አውጥታ ለብር ብላ ፊቴን ለብሳለሁ ሙሉን እኮ እንዲህ ተጠምጥሜ እኔም መብቴ ነው እንዲህ ተጠምጥሜ እንደዚህ ለብሼ ብፈልግ በሙስሊሙ መምጣት እችላለሁ። ግን አለባበሱን አስተካክላ ነው ይሄን አድርጌ ይሄንን አጉፍሬ ስነ ስርዓት ተያዝ። በእናትሽ ስነ ስርዓት ያዢ። ጅብ ዘንጦ ፊት ስነ ስርዓት ተያዝ። ደሙኒ በሰምቀናው እኔ እግሬ ሰብስቤ ሰው ማንጫጫ ከፈለኩ መብቴ እኮ ነው። በሷ ምን ስለሆነ በሷ ምን እኮ በሷ ትቀንተውብሽ ነው። በምኗ ተቆርጦ የሚወጣው ሚዲያ ላይ የኔ ቪዲዮ ነው። ድምፄ የኔ ያወራሁት እንደ ወርቅ እየተመዘነ እንደ አልማዝ በየዩቱቡ በየቲክቶክ የሚፖስተው የኔ ነው የእሷ። አንተ እኮ እዚህ ታዳምጣለህ ምድረ ግራስ ገብተህ ሜጃ አጣ ታዳምጣለህ። ቀረ የማንም ድምፅ በየቦታው የተለቀቀው ትቀኛለሽ። በምኗ በምኗ ተለቅ በምኗ እኮ ነው የምለው። ጅብ ዘንጦ በእሷ ደግሞ ለምንም የማትሆን ይቺ ምቄጦና ፓንታ ማራት ይህ ማፍንጫ ሆኖ መነፅር አስቀምጣ በመነፅሯ የምትታገል ቁጭ ብላ በምኗን የምቀነው ገና ልሳኗ ለምን አይዘጋም? ይች የምታክል አፍንጫ ይዛ እሱንም ተበስታ መዘነጧ ነው። እዚህ ጋር እንትን አረገች። ከዛ የስክሪን የቲቪ ስክሪን መነፅር አድርጋ እናንተ ይሄንን እንዲህ ባረገው ቲክቶክ እኮ መልኬን አውቆኝ ነው እንዴ ላርገው? ኒቃብ ላርግበት? ኒቃብ አርጌ ልሸፍነው? ምን ጭንቅ መጣ? ዞር አትይም? ለ15 ቀን ከልጆችሽ ጋር ተጫዎች። ዞር ዞር ብለሽ አትመጭም? ጭንቅ አለ ካልገባሽ እዚህ ቲክቶክ ላይ ጭንቅ አለ ወይ? ሳቢ ስላለሁ እኔ 100 ዓመት ቢዘጋ ምንም ይጨንቀኝ ታሪክ የለም። የለመርኩት ነገር የለም። ሳቢያቸውን አልበሽ አልበሽ የምታልቢበት መንገድ ስለሆነ ልታልቢያቸውን አንቺና ሪም እየተባበራችሁ እጣው ሜክሹን ለሪም መድረሱ ብለሽ ለሪም እጣ ታስወጫለሽ። ሜቢ ሌላም የተባበራ ጉራጌ ሊኖር ይችላል። ሀቢባ ጉራጌ፣ ሪም ጉራጌ። ትልቁ ግድንግዱ እጣ ለእሷ ሲደርሳት ተባብረው ነው ብላችሁ አለማሰባችሁ